ወዳጃችን የዛሬውን እንጃ እንጂ ቀደም ባለው ዘመን ህፃናት ልጆችም ሆኑ አዋቂዎች በአጋጣሚ አይናቸው ውስጥ ጉድፍ ቢጤ ሲገባባቸው በቅርብ ያገኙትን ወዳጅ ዘመድ ናስቲ ይፍበልልኝ ሲሉና አይናቸው እንዳይከደን ቆቡን ላይ እናታች ወጥረው ይዘው የገባባቸውን ጉድፍ በትንፋሽ እንዲወጣ ሲያደርጉ ማየት የተለመደ ነበር። እንዲህ ያለው አይንን ከህመም የመታደግ ጥበብ እዛ ሀገረ ቦስኒያ ሄርዞጎቪና ላይም ሳይታወቅ አይቀርም መሰል የ80 ዓመቱ አዛውንት አይኑን የታመመ ሁሉ እኔ ዘንድ 300 ብር ግድም ይዞ ቢመጣ አይነተኛ ፈውስ ሰጥቼው ይመለሳል እያሉ መሆናቸውን ሜትሮ ድረገጽ አጀብ እኮ ነው ጎበዝ ሳይል ባልቀረበት ዘገባው አስነብበዋል። ታዲያ የ80 ዓመት የእድሜ ባለጸጋ የሆኑት እማማ ሀቫ ሴሌቪች እኛ እንደምናውቀው ታመም ያለው ይቆረቁር ይጎረብጠኛል ያለን አይን ወፈር ባለ ትንፋሽ እፍ እያሉ እንዳይመስሎት ህክምናቸውን የሚሰጡት የእሳቸው ጥበብ ለየት ያለ ሲሆን እሱም በቀጥታ ወስደው ምላሳቸውን የታመመው አይን ውስጥ ዶለው አገላብጠው በመላስ ነው የአይናችን ጤና ግራ ሆኖብናል ለሚሉ ደንበኞቻቸው ፈውስን እነሆ በረከት ብለው የሚሰጡት። አዎ እርሱ አይኔን አሞኛል ብለው እማማ ሀቫ ዘንድ ቢሄዱ የሚያገኙት ህክምና የማማ ምላስ መጥቶ የአይኖትን ጥቁርና ነጩን ዙሪያ ገባውን ሙልጭ አድርጎ እንዲልስ በማድረግ ነው። ነገሩ ዘግናኝ አይነት ቢመስልም ላለፉት 40 ዓመታት ይህንን ስራ ሲያቀላጥፉት የኖሩት እማማ ሀቫ እስካሁን ከ5000 በላይ ለሚሆኑ ሰዎች ፈውስ መስጠታቸውን በኩራት ይናገራሉ። የሀገሬው ሰው ናና ሀቫ በሚለው ቅጽል ስማቸው የሚጠራቸው ማምዬ እንዲህ ያለውን ጥበብ የወረስኩት ስመ ሞክሼ ከሆነን ሌላ አንዲት ሴት ነው። ይሁን እንጂ ይህንን ጥበቤን ለልጆቼ እንዳላወርሳቸው ልጆቼ የሰው አይን ውስጥ ምላሳቸውን መክተት ቋቅ የሚላቸው አይነት ናቸው። እናም እንደያዝኩት አብሬው ነው የሚቀበረው ሲሉም ይናገራሉ። በእርግጥ ህይወቴ ስታልፍ ምላሴን ቆርጠው ህክምናው በመንደሩ እንዲቀጥል እንደሚያደርጉ ሰዎች ነግረውኛል ሲሉም አክለዋል። ሁሌም የታካሚያቸው አይን ውስጥ ምላሳቸውን ሊዶሉትና ችግሩን ልሰው ሊያወጡለት ሲሉ አስቀድመው አፋቸውን በአልኮል ተጉመጥምጠው በሳይንሱ ዓለም አጠራር ስቴሪላይዝ አድርገው ከጎጂ ተዋሲያን ያጸዱታል። ከዚያም እንግዲህ የታመመው አይን ውስጥ ያለ ፍቃድ ገብታ የተቀመጠችን እያንዳንዷን ነገር እየመነጠሩ ማውጣት ይሆናል ማለት ነው ህክምናው። ከሰፈር ከመንደራቸው አልፎ ከተለያዩ የዓለም ሀገራት ሳይቀር ባህር አቋርጠው ያክሙን የሚሏቸው በርካቶች እንደሆኑ የሚናገሩት እማማ ሀቫ የሳይንሱ ዓለም ህክምና አልፈውስ ብሏቸው ያበጠ አይናቸውን ይዘው እየመጡ በሳቸው የሚታከሙና ተፈውሰው የሚሄዱ እንዳሉም ይናገራሉ። ለአገልግሎታቸው 300 ብር ገደማ የሚያስከፍሉት እማምዬ ታካሚያቸው ስራ የሌለው ሰው ከሆነ ግን ህክምናቸውን በነፃ ነው የሚሰጡት። ናና ሀቫ በምላሳቸው የሚሰጡት የአይን ህክምና ምንም እንኳን በሳይንሱ ዓለም ምስጢሩ ተመርምሮ የተረጋገጠ ነገር ባይኖረውም ታካሚዎቻቸው ግን ከችግራቸው መፈወሳቸውንና የማማ ህክምና ውጤታማ እንደሆነ ይመሰክራሉ። ወዳጃችን በእርግጥ ብሂላችን የቸገረው እርጉዝ ያገባል እንዲል በጭንቅ ጊዜ የማይሞከር ነገር ባይኖርም አያድርገውና እንደው ግን ችግሩ ቢገጥሞት ምላስ አይኖት ውስጥ ገብቶ እንዲርመሰመስ ይፈቅዱ ይሆን? በሌላ በኩል ደግሞ እንዲህ ያለውን የህክምና ጥበብ እማማ ሀቫ ላውርሶት ቢሉስ ምላሶትን ወስደው የታመመ አይን ውስጥ የመዶሉ ነገር ይዋጥልዎታል? ምላሾትን ከወዳጅ ዘመዶቹና ከኛ ጋር ያውሩበት ብለናል።